ሰውን ማማት ተራ ነገር ሆኗል ስብስቦቻችን ላይ የሰው ስም ካልተነሳ ማይደምቅ ሆኗል ህሜት ባጭሩ የአፋችን ማስቲካ ከሆነ ውሎ አድሯል ሰውና ማለን ሰውና ነሳለን ታዲያ ረመዳን ይመጣና የሰዎችን ስም ማንሳትን እንድንተው በሐሰት መስክር መሆንን እንድንርቅ አሰልጥኖን ያልፋል አንዱ ጥበብ እሱ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ቡኻሪ ላይ በተዘገበው ሐዲስ ላይ መለም يدع ያልተወሰው قول الزور የሐሰት መስክርን والعمل به በሱም መስራትን ያላቆመ ሰው فليس لله حاجة في أن يضع طعامه وشرابه الله ዘንድ ግድ የለውም አላህ ግድ የለውም ለዚህ ጾም ምግቡንና መጠጡን በማቆሙ አላህ ዘንድ ግድ የለውም እና ሴንስ አላህ ዋጋ ይሰጠው ምግብተው መጠጥተው ግን ሰው ያማ ሌላ ስጋ እየበላ ነው ሌላ መንፈሳዊ ስጋ የሰው ስጋ እየበላ ነው ይሄን ጾም አላህ ቦታ ይሰጠው ሚሉና ነብዩ መሐመድ ሰለላሁ ዐለይሂ ወሰለም قول الزور ተብሎ በዚህ ሐዲስ ላይ ተጠቀሰው የሐሰት መስክር ሁላችን አሁን እየኖርንበት ያለ ጉዳይ ነው ቦታ ሽያጭ ላይ በሐሰት እንመሰክራለን የቀበሌ መታወቂያ መስክር ላይ በሐሰት እንመሰክራለን የሐጅ ፕሮሰስ ላይ መስክር ሆነን እንቀርባለን قول الزور የሐሰት መስክርነት إذا مسلم ላልሆኑ ወገኖች እንኳን የሐሰት መስክር መስክረን ሰራተኛ ሆነው ወደ መካ መዲና የሚገቡ በርካቶች ናቸው በምን በእኛ የሐሰት መስክርነት ይሄን መተውን አላህ ለወር ያስተምረናል ለወር ይሄን መተው አለባችሁ ሲለን ለቀጣዩ 11 ወር ውስጥ ቋሚ ስነ ምግባራችን ሆኖ እንዲጸርቅ ይከጀላልና በሐሰት መስከር እስልምና ከሽርክ ጋር ጎዳኝቶ የጠራው ትልቅ ወንጀል ነው ፈጅተኒቡ الرجس من الأوثان وجتنبوا قول الزور نبيل الله ይሄ ጣዖት አምልኮን ራቁ እንዲሁም የሐሰት መስክርነትን የሐሰት መስክር መሬቱ ሞልቶታል ፍርድ ቤት ላይ በጣም ብዙሃን በሆኑ ሰዎች ላይ ሐሰት መስካሪዎች ይመጣሉ የህግ ሂደትን እኔም በህይወቴ ላይ አልፍ ያለው ሁሉም የመሰከረው ለሞስት የሐሰት መስክር ተገዥ መስክር ነው ታዲያ ይሄን የማህበረሰብ ውስጥ ያለን መጥፎ ስነ ምግባር ረመዳን ይመጣና እንድንርቀው ከጾም ጋር ያይዞ ያመጣብናል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሌላ ሐዲስ ላይ ምን ይላሉ መሰላችሁ اذا كان يوم صوم احدكم ያንዳችሁ የጾም ቀን ከሆነ فلا يرفث መጥፎን ቃል አይናገር ولا يفسق امس فإن سابه أحد أو قتله عند سو كتجادله ويم كسدبه تجست مياسات أنا جر كتسربه فليقل إني صائم أني صومن يعني بلو يلفو ساتنك متاجس يالنا تنقتهسا سو سدبه حديث مليانو فإن سابه عند سو بيسدبه بنات لي سدبه يشلال بسرعة ببير بكلر بتعم سميت ميقولوا يسدبوش الله ያንን ተሰደብክ የጾምህ ቀለይና ረሱል ምን አሉ ዋጥ አርገዋል ከዛ ምን ብለህ ጾመኛ ነኝ ብለህ ወለፍ ዋው ዲፊካልት በጣም ከባድ ሰው ሰድቦ በጣም አዋርዶ ቅስምህን ሰብሮት ምናልባት ብሔርህን ይሆናል ያንቋሽሸው አሊያ ከለርህን ይሆናል ገጽታህን ይሆናል ስራህን ሊሆን ይችላል ኑሮህን ልጆችህን ሊሆን ይችላል فإن سابه ከሰደበው أو قاتل ከተጋደለው ምን ይበል إني صائم ጾመኛ ነኝ ብሎ ይለፈው ምን ማለት ነው መልእክተኛው ሰለላሁ ዐለይሂ ወሰለም ምን ማስተላለፍ ነው የፈለጉት ውስጣችን ትግስትን ተሰድበህ መቻል ተበድለ ተሸክመ ማሳለፍ ከባድ ነው አይደል እስልምና ማሰልጠን የፈለገው አንዱ ይሄ ነው ረመዳንን ሲደነግግ እነዚህን ህግጋቶች አብሮ ከተተና ታግሰህ ለፍ ማለት ነው ምላስህን ጠብቅ ማለት ነው ሰው እንዳታማ በሐሰት እንዳትመሰክር አይደለም ለሰው ወደል ተመሰክር ቢሰድቡ እንኳን እንዳትመልስ ምላስን የመጠበቅ አጥሮችን ከለለ እንዳታማ እንዳትዋሽ ነገር እንዳታዋስድ ሐሰት ምስክርነት እንዳትሰጥ ኢቭን ቢሰድቡ እንኳን ቻል did you see that ከባድ ነው አይደል እስልምና በዚህ መልኩ የአንድ ሰው ምላስ ጠብቆት ያልፋል ሰይድና ዑመር ኢብኑ الخطاب فاروق الامه ابن حزم የሱን አቋም ተከትለውታል ረመዳንን ከሚያስፈጥሩ ነገሮች ውስጥ غيبه ነው ይላሉ ሰውን ማማት ረመዳን ያስፈጥራል ነው የሚሉት ይሄ በርግጥ ቋሚ እስልምና ህግ አይደለም ሰይድና ዑመር ግን ያደረሱበትን ጥግ ወሰዱት ምን ነው ይሄኛውም የሰው ስጋ መብላት ያንስ የሚያፈጥረው የበሬ ወይም የከብት አላም የበግ ስጋ በልቶ ነው ታርዶ ያን በልቶ ነው ያፈጠረው አንተ የወንድምህን ስጋ ትበላይል እንዴ አፍጥራሃል ነው የሚሉት ሰይድና ዑመር
ابن حزم الظاهري ይሄን አቋም ይደግፋሉ ያማ ሰው ረመዳን ላይ ያፈጥራል ነው የሚሉት እዚህ ጥግ ድረስ ነው የሚረግጡት ስለዚህ ይሄን ሲሉ የረመዳን ጥበቡ ምንድነው ስለ ጥበቡ ያወራን አይደል ምላስን ጠብቅ ማለት ነው እዚህ ጥግ ደው ታፈጥራለህ ያሉም ዑለማዎች አሉ ስለዚህ ኬፕ ምላስን ጠብቀው የሚወጣውን መጥ ነው ባሽተት እንዳትመሰከር ሰው እንዳታማ ቢሰድቡ እንኳን እንዳትመልስ ምላስ ላይ የተለያዩ ማዕቀቦች ተጣሉ ለወር ይሄን ማዕቀብ ስታልፈው 11 ወር ላይ ምላስህን የመጠበቅ ኳሊቲ ላይ ትደርሳለህ ይሄን ያወቁ ቀደምት ሰለፎች ዙሪያቸው ሰው እንዲታማ ይፈቅዱም ነበር ኢብኑ ሲሪን ታላቁ ታቢዒ የሰሃባን ትውልድ ተከትለው ከመጡት ታቢዒዎች ውስጥ አንዱ ናቸው ሰው አብሯቸው ሊቀማመጥ ሲል አንድ ክራይቴሪያ ያነሳሉ ማንንም ማታሙ ከሆናችሁ አብራችሁ ቁጭ በሉ ሰውን ግን እንዳታሙ ታዲያ እንደ አንዱ ሐጃጅ ኢብኑ ዩሱፍን በመጥፎ ሲያነሳው ሰማ ሐጃጅ ኢብኑ ዩሱፍ ማን ነው ከ120 ሺህ በላይ ዑለማዎችን ሰሃባዎችን የገደለ እሱ እንኳን ሲሞት እስር ቤት ላይ የተለቀቁት 20 ሺህ ሰው ነበር ይሄን ሰው በመጥፎ ሲያነሳው አንድ ሰው ሰሙ በርግጥ ይገባዋል ጣም አምባገነን ህዝብ የጨረሰ ነው ምን አሉት ግን እሳቸው ያ هذا አሉት አንተ ሆይ አሉት ان الله يقتص للحجاج ممن ظلمه كما يقتص على الحجاج ممن ظلمهم حجاج ላይ የበደላቸውን አላህ ሂሳብ እንደሚያደርገው ሁሉ ሐጃጅንም የበደሉትን እኮ ሂሳብ ያወራርድባቸዋል ሐጃጅ ማማት አይፈቀድልም በዳይ እንኳን ቢሆን አያችሁ በጣም በደል አይደለም አሁን እኮ እየታማ ያለው ዳዒ ነው አይደል ለዲኑ የሚደፋቀና የሚለው እኮ ነው ኤክስ እየተደረገ ስሙ እየጠፋል 120 ሺህ ሰው የገደለ ማማት አችልም ነው ያሉት አሁን ዑለማ ነው በዲን ስም በኪታብ ስም የሚቀረው የዑለማ ስም ነው የሚበላው ምላስን መጠበቅ ረመዳን አስተምሮን ያልፋል የሰውን አይብ መከታተል እንድንርቅ ያረጋናል ኢማሙ ማሊክ ረዲየላሁ ተዓላ ዐን አንድ ታሪካዊ ንግግር ይናገራሉ والله ይላሉ አዕሪፉ ናስን እኔ እኮ ሰዎችን አውቃለሁ አይብ ነበረባቸው ክፍተት ብዙ አንካሳ ባህሪ ነበራቸው فصامتوا عن عيوب الناس ከሰዎች አይብ ዝም አሉ አላህም ያንን አይባቸውን ዘለላቸው ይላል ወአዕሪፉ ናስን ሰዎችን አውቃለሁ ምንም አይብ የሌላቸው በጦሩም ይወሱ ግን ሰዎችን አይብ መጎርጎር ያዙ የሰዎችን ስም ማጥፋት ያዙ አላህ አይብ እንዲገኝባቸው አደረገ ብዙ ጊዜ የምንጠቃው በመላሳችን ነው መላሳችን ያመረተችውን ነው ያጨደን ያለ ነው እኛ ሰውና ማለን አላህም ያንን እንሰራ አድርጎን እኛውም ያንን ዋጋ እንከፍላለን ስለዚህ ጠቅለል ስናደርግ ረመዳን ከሚመጣባቸው ሚስጥሮች ውስጥ መላስን እንድንጠብቅ ማድረግ ከማማት በሐሰት ከመመስከር የሰዎችን ነውር ከመከታተል ከዚህ ማልፈ ሌላ ጊዜ እኮ ደም ፈልቶ ሰው ሲደሰድብ ልትመልስ ትችላለህ በጣም ጸያፍካል ቢሰድብህ እንሳኢም ብለህ ማለፍን ትግስት አስተምሮ መላስን እንድትጠብቅ ያረጋል ከረመዳን ሌላው ጥበቡ መላስን የመኮትኮቻ መላስን የመጠበቂያን ስልጣና የሚሰጥበት የጥበብ ማዕድ ነው ማዕከል ነው ቀጣዮችንም ሌላ ጊዜ እናያለን አላህ በሰማነው እንጠቀም ያርገን ረመዳችንን አላህ ይባርክልን ወሰለላሁ ወሰለም ወባረከ على نبينا محمد السلام عليكم ورحمة الله تعالى وبركاته